በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። አታገኙትም፣ አትፈልጉ። ስሩ ግን ይከተላችኋል። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ብታጡትም አትዘኑበት። 3ቱን ነገር ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ሞገሳችን፣ ክብራችን፣ የምንመክትበት ቀንዳችን፣ መምህር ዘይትቃወም ለነ የሚከራከርልን መምህራችን ውእቱ ኢየሱስ ክርስቶስ። ጠበቃችን፣ ጋሻችን፣ ሞገሳችን፣ ንጉሳችን፣ ሊቀ ካህናታችን፣ መስዋዕታችን፣ ምግባችን፣ ልብሳችን እርሱ ነው። ያለሱ ማንም የለም። እስመ ዘእንበሌከ ባሕደ ይንአምር። ከሱ ውጭ ሌላ ረዳት የለን። እሱም ብቻ እናውቃለን። መጠጊያችንም እሱ ነው። ደግሞም ይችላል። ሁላችንም ቀኝ እጃችንን እናውጣ። የመስቀል ምልክት አድርጉበት። ሁላችሁም ድምፅ አውጥታችሁ አማትሙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን፣ ቸርነቱን፣ ይቅርታውን ከኛ ያላራቀ የአባቶቻችን አምላክ ቅዱስ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱስ ገብርኤል፣ የሌሎችም ቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከታቸው ከኛ ጋር ይሁን። የተከበሩ አባታችን መላከ ብርሃን ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ገዳም ዋና አስተዳዳሪ፣ የተከበሩ አባታችን መላከ ብስራት ቆሞስ አባ ኪሮስ መለሰ የዚሁ ገዳም የጸሎት አባት፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋለ የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ ሊቀ ማእምራን አማረ ጌጡ የፈለገ ሰላም ቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን መጋቢ ሐዲስ ቃለ ጽድቅ ላቀ የደብረ አባይ ቅዱስ ገብርኤል ገዳም ስብከተ ወንጌል ኃላፊ፣ መላከ ሕይወት መምህር አሰግድ የዚሁ ገዳም የስብከተ ወንጌል ክፍል ናቸው። ሌሎችም የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። የምንማማርበት የትምህርታችን ርዕስ ስምህ እንደሚፈስ ዘይት ነው በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። ሶስተኛ ስምህ እንደሚፈስ ዘይት ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 3 ላይ የምናገኘው ነው። መጽሐፍ ቅዱስ ላይ መኃልየ መኃልይ ዘሰሎሞን ምዕራፍ 1 ቁጥር 3 ላይ እናገኘዋለን። ይህንን ነገር የተናገረው ሰሎሞን ንጉሱ የቅዱስ ዳዊት ልጅ ነቢዩ ሰሎሞን ነው። ሰሎሞን እጅግ ባለ አእምሮ ሰው ነው። አእምሮ የቀናለት የተስተካከለለት አዋቂ፣ በጣም በእውቀት በኩል የሰሎሞንን ያህል እውቀት አለው ተብሎ የሚገመት ሰው በምድር ላይ የለም። እውነት ለመናገር ለምንድን ነው? እንኳን የሰው ጠባይ የእንስሳትን ጠባይ ሁሉ ጽፏል። እንግዲህ የዛ ጊዜ እንደምታውቁት ቬተርናሪ ሜዲሲን የለም፣ የእንስሳት ጥናት የለም። እንደዚህም ያህል እንስሳትን ጠባያቸውን የሚያጠና ሕክምናቸውን የሚያጠና የለም። እና የእያንዳንዱን እንስሳ ያሽኮኮውን፣
የጉንዳኑን፣ የጊንጡን፣ የሁሉንም እንስሳ ጠባያቸውን ሳይቀር የእጽዋቱን የተናገረ የሰዎቹን ጠባይ ደግሞ በእያንዳንዱ ለምሳሌ የተሾመ ሰው ምንድን ነው የሚያስበው? ባለስልጣን ምንድን ነው የሚያስበው? ንጉሥ ምንድን ነው የሚያስበው? ሀብታም ምንድን ነው የሚያስበው? ነጋዴ ምንድን ነው የሚያስበው? ሴት እንዴት ነው የምታስበው? ወንድ እንዴት ነው የሚያስበው? ሁሉንም ነገር ጽፎታል። የሳይኮሎጂ ባለሙያ ለመሆን የሰሎሞንን መጽሐፍ ማወቅ በቂ ነው። እውነት ለመናገር የሰሎሞንን መጽሐፍ የሚያውቅ ሰው መጽሐፍ ቅዱስ ላይ ማንም ሰው አታሎት መሄድ አይችልም። በፊቱ እቅጩ ነው የምነግራችሁ። በዚያው አጋጣሚ የምነግራችሁ የመጽሐፍ መምህራንን አጭበርብሬ እሄዳለሁ ብላችሁ እንዳታስቡ፣ እኔን ጨምሮ ማለት ነው። ምን ማለት ነው? እናውቃችኋለን ነው። እማናውቃችሁ እንዳይመስላችሁ። የሆነ የከተማ ሳይኮሎጂ አጥንተናል ምናምን ብላችሁ የቤተ ክህነት ሰውን ሸውጄ እሄዳለሁ ብትሉ ተጃጅላችኋል። አይሆንላችሁም። መጻሕፍተ ብሉያትን መጻሕፍተ ሐዲሳትን የሚያውቁ ሰዎች ሰው ምን እያደረገ እንደሆነ ከነ እንቅስቃሴው ይረዳሉ። እውነቴን ነው። እንደው የቄስን እንደ ጅል አትዩት ብዬ ነው። ገብቷችኋል? የማይገባን አይምሰላችሁ። እችን የአራት ዓመት ዲግሪ እየሮጣችሁ ተምራችሁ እየመጣችሁ እኛ የማይገባን እየመሰላችሁ የቤተ ክርስቲያን አባቶችን አታጭበርብሩ። ሁሉን ጸባይ እግዚአብሔር አስቀምጦልን እያንዳንዷን ጸባይ መጽሐፍ ቅዱስ ውስጥ። እኔ ሳይኮሎጂ አልተማርኩም፣ ዲግሪ ምንም የለኝም። ግን የሰውን ጠባይ ለማወቅ ሳይኮሎጂስት መሆን አይጠበቅብኝም። መጽሐፍ ቅዱስ ይኸውላችሁ፣ የእግዚአብሔር መጽሐፍ እኮ እንኳን ስለ ሰው ስለ እግዚአብሔር የሚያሳውቅ መጽሐፍ ነው። ስለ እግዚአብሔር የሚያሳውቅ መጽሐፍ ስለ ሰው የማያሳውቅ ነው ብላችሁ ታስባላችሁ? ይታወቃል። እና እንደውም ቅዱስ ዮሐንስ አፈወርቅ ሲናገር የጌታዬ የኢየሱስ ክርስቶስ መጽሐፍ ለሁሉም ነገር በቂ ነው ይላል። መጽሐፍ ቅዱስ ለሁሉም ነገር በቂ ነው። ለምሳሌ እስኪ አሁን ሰሎሞን ስለ ነጋዴዎች ሲናገር ምን እንደሚናገር እንገራችሁ። የንግድን ነገር ከነጋዴ ጋር አትማከር ይላል። ምን ማለት ይመስላችኋል? እኔ የሚገርም ሰሞኑን እንዲህ ያለ ቃል አስመጣ ነው ብለህ ብትነግረው እሱ ቀድሞ ያስመጣዋል። ከዛ ንግዱን አከሰረብህ ማለት ነው፣ ወይ በርካሽ ይሸጥብሃል። ስለዚህ የንግድን ነገር ከነጋዴ ጋር አትማከራል። እያንዳንዱን ጉዳይ ጽፎታል ነው የምላችሁ። ምሳሌ ነው። ከባለስልጣን ጋር ስትቀመጥ በአንተና በባለስልጣኑ መካከል 1 ክንድ መሬት ተተቀመጥ ይላል። ምክንያቱም ምንድን ነው? በወዳጅነት የሰበሰበውን መረጃስ ስትጣላ ከሱ ያስርበታል ማለት ነው። ስለዚህ ሳትርቅ ሳትቀርብ ኑር ከባለስልጣን ጋር ማለት ነው። ቀሳር የስልጣንና የጉንዳን ትንሽ የለውምና አትዳፈር ይላል። አክብረው ነው እያንዳንዱ። አይ እኔ ዋናው ከቢሮ ኃላፊው ነው እንጂ ዘበኛው ምን አባቱ ብትል ዘበኛው አይቻልም ካለ ምንም ሰውየው ውስጡ ነው አያይም። ስለዚህ ማንም ባለስልጣን ቢሆን አትናቀው አለ። እንደው እያንዳንዱ እንዴት እንደሚኖር ጽፎላችኋል። በዚሁ አጋጣሚ እንደው ስለ እግዚአብሔር ሂዱና አንብቡት። መጽሐፈ ምሳሌን፣ መጽሐፈ ሰሎሞንን ሂዱና አንብቡት። ገንዘብ እንዴት እንደምታጠራቅሙ፣ ብድር እንዴት እንደምትበደሩ እንደምታበድሩ፣ እያንዳንዱ ነገር የቁጠባ ስርዓቱን፣ ስራውን፣ ትጋቱን፣ ፍርድ እንዴት እንደሚፈረድ ጥንቅቅ አድርጎ ጽፎታል። ይሄ የኑሮ ዘዴ ለማወቅ ለመንፈሳዊ ነው፣ ለጽድቁ ብቻ አይደለም። እንዴት እንደምትኖሩ ማወቅ ከፈለጋችሁ መጽሐፍ ቅዱስ በቂ ነው። ሚስት ከማግባት በፊት ስለ ሴት ጠባይ ማወቅ አለባችሁ። ባል ከማግባታችሁ በፊት ስለ ወንድ ጠባይ ማወቅ አለባችሁ። ያንን ሰሎሞን ይነግራችኋል። ሂዱና አንብቡት። ሳይኮሎጂ ምናምን ኢንተርኔት ላይ እዚያ ሄዳችሁ አትርመጥመጡ። ሂድና የሰሎሞን መጽሐፍ አንብበው። እንዴት አድርገን እንደምትመርጥ እንዴት እንደምትኖር ይነግራል። እናት አባትን ማክበር ምን ጥቅም እንዳለው፣ ልጅ አስተዳደግ እንዴት እንደሆነ፣ ልጆቻችሁ እንዴት ማሳደግ ግራ ከገባችሁ ሂዱና አንብቡት። እሱን መጽሐፈ ምሳሌ፣ መጽሐፈ መክብብን በደንብ አንብቡት።
ጊዜያችሁን እንዴት መጠቀም እንዳለባችሁ ይነግራቸዋል። ለዚህ ነው ሰለስቱ ምዕት በፍትሐ ነገሥት ልጆችን ስታሳድግ መጽሐፈ ሰሎሞንን፣ መዝሙረ ዳዊትን፣ መጽሐፈ ሲራክን እያነበብት ካሳድጋቸው የሚሉ በስጋቸውም ትጉ ተማሪ ይሆናሉ። ቢሾሙ እንዴት እንደሚኖሩ ያውቃሉ። ቢያገቡ እንዴት እንደሚኖሩ ያውቃሉ። ፍርድ ያውቃሉ። ቢነግዱ እንዴት እንደሚያተርፉ ያውቃሉ። የትኛውን ጉዳይ ላይ ምን ማድረግ እንዳለባቸው ያውቃሉ። ጥበብ ማለት ምን ይመስላችኋል? ጥበብ ምንድን ነው ታውቃላችሁ? አታውቁም? ስለ ጥበብ ጥበብ ማለት አንድን ነገር የትና መቼ እንደሚያደርጉት ማወቅ ማለት ነው። ጥበብ ማለት እሱ ነው። የት ነው የምታደርገው? አንዳንድ ጊዜ ዝምተኛ ኑን ብለን መናገር ያለብን ቦታ ላይ ዝም እንላለን። እንደ ድንጋይ መናገር የነበረብህ ሰዓት ላይ፣ መናገር የሌለብህ ሰዓት ላይ ደግሞ ትለፈልፋለህ። ይሄው ችግሩ እሱ ነው። ዝም ባለበት ሰዓት መለፍለፍ፣ መናገር በሚገባ ሰዓት እድልህን ማባከን፣ ያንን ሰዓት ደግሞ አለመለየት። ጥበብ ማለት የት መቼ ምን ይደረጋል ብሎ መለየት ነው። ዕውቀት ማለት ምንድን ነው ብሎ መናገር ነው። ዕውቀት ማለት ይሄ አትሮንስ ምንድን ነው ብሎ ማወቅ ነው። ጥበብ ማለት ደግሞ ይሄንን አትሮንስ የት ነው የምጠቀመው፣ ለምንድና መቼ ነው የምጠቀመው ነው። ለምሳሌ ይሄንን አትሮንስ የራት ማቅረቢያ ማድረግ ልክ አይደለም። በቦታው በጊዜው መጠቀም ማለት ነው። ይሄን ሰሎሞን ይነግራቸዋል። ይሄን ብቻ አይደለም። ጠቢቡ ሰሎሞን መጽሐፈ መክብብን ስለ ዓለም ከንቱነት በደንብ አድርጎ ንስሐ ለመግባት እድል የሚሰጥ መጽሐፍ ነግሮናል። መኃልየ መኃልይ ዘሰሎሞን ግን ከዚህ ሁሉ በላይ የሆነ መጽሐፍ ነው። እንዲያውም አባቶቻችን በበዓለ 50 ሊሰበክ የሚገባው መጽሐፍ ነው ይላሉ። እነ ቅዱስ ጎርጎርዮስ፣ ሌሎችም ሊቃውንት ጎርጎርዮስ ዘኑሲስ ዘንዚናዙ በበዓለ 50 ጊዜ ያስተምሩት ነበር መኃልየ ዘሰሎሞን እና መንግስተ ሰማያት ውስጥ ቤተ ክርስቲያን የምትዘምረው መጽሐፍ ነው ይባላል። ቤተ ክርስቲያን ውስጥ ትዘምረዋለች ቤተ ክርስቲያን መንግስተ ሰማያት ውስጥ እና ኋላ ሙተን እንኳን የምንዘምረው መጽሐፍ ነው። አብአኒ ንጉሥ ውስጥ ተጽርሁ፣ ንጉሥ ወደ አዳራሹ አገባኝ የምንለው መንግስተ ሰማያት ገብተን ነው እንደዚያ የምንለው። በበዓለ 50 ይሰበክ የተባለም በዓለ 50 የመንግስተ ሰማያት ምሳሌ ስለሆነ ነው። እዚያ ውስጥ ገብታ ስለ እመቤታችንና ስለ ጌታ ስለ ቤተ ክርስቲያንና ስለ ጌታ ተዋህዶ አንድነት አመስጥሮ የተናገረ እንደ ሰሎሞን ያለ የለም እና መኃልየ መኃልይ ማለት ከመዝሙራት የበለጠ መዝሙር ማለት ነው። ከመዝሙራት የበለጠ መዝሙር። ሌሎች መዝሙራት አሉ፣ ከነዚህ በላይ የሆነ መዝሙር ማለት ነው። ሰሎሞን እንዲህ ያለ መጽሐፍ ለመድረስ ያበቃው ምኑ ነው ስትሉኝ በጣም ንጹሕ ድንግል ሰው ስለነበር አይደለም። በምንድን ነው ለዚህ የበቃው ስትሉ በንስሐ ነው። እስኪ በንስሐ በሉ። በምንድን ነው የበቃው? ሰሎሞን 1000 ሴት ያገባ ሰው ነው ታውቃላችሁ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደምታነቡት 700 ሚስቶች 300 ቁባቶች 1000 ሴቶችን አግብቷል። እነዚያን ሴቶች ተከትሎ እግዚአብሔርን ክዶ ጣዖት አምልኳል። በልቡ ባይክድ እንኳን ሂዶ ለጣዖት አጥኗል። ሴቶቹ እኛ ለአንተ ሚስት እንድንሆን ከፈለግ ጣዖት በተራራ ላይ አቁም አሉት። ተሰብስበው እነሱን ለማስደሰት ጣዖት አቁሟል። እግዚአብሔርን አሳዝኗል። በልጅነቱ በ12 ዓመቱ የመምራት ጥበብን እስራኤልን የማስተዳደር ጥበብ የሰጠው በ12 ዓመቱ እግዚአብሔር በገባዖን ተራራ ተገልጾ ያነጋገረው ሰሎሞን ያን ሁሉ ረስቶ እግዚአብሔር የሚጠላውን ክፉ ነገር ሁሉ አደረገ። ክፉ ነገር ሁሉ ከዚያ ንስሐ ገባ። ንስሐ ገብቶ አለቀሰ። ሁሉ ምን አለ ተመልከቱ። 27 ዓመት የፈጀ ቤትም ሰራ። አትክልቶቹን ተከለ። በዓለም ላይ አሉ የተባሉ አበቦችን ሁሉ ተክሎ በእነዚያ መዓዛም ተደሰተ። ድምፅ አላቸው የሚባሉ አዝማሪዎችን ሁሉ አሰብስቦ
መሰንቆ አስመታ። የሚረግጠውን ምንጣፍ ከዕንቁ እንዲጠለፍበት የዕንቁ ሐረግ ከወርቅ በላይ የዕንቁ ሐረግ እንዲጠለፍበት አደረገ። የመዋኛ ገንዳውን ምሰሶውን የሚሸከሙ በሬዎች የበሬ የአንበሳ ምስል አድርጎ ደግሞ ዙሪያውን የሚደግፉትን ምሰሶዎች የመዋኛ ገንዳውን በወርቅና በዕንቁ ለብጦ ሰራው። መብል መጠጡን ሁሉ አደረገ። ዓይኑ የደረሰባቸውን ሴቶች ሁሉ ወደ ቤተ መንግስቱ አመጣ። ያን ሁሉ አደረገና ሲያየው ምንም ጉልበቱም አልቆ ከእግዚአብሔር ጋርም ተጣልቶ መንፈሱ ርቆት አይምሮው ታውቆበት ብቸኝነቱ ብቻ ከአይምሮው ውስጥ ቀረ። የዚህ ጊዜ ምን አለ? ከፀሐይ በታች አዲስ ነገር የለም። ፀሐይ ይወጣል ይገባል፣ ትውልድ ይመጣል ያልፋል፣ ሁሉም ነፋስን እንደመከተል ነው አለ። እስኪ ነፋስን እየተከተላችሁ ሩጡ። ዛሬ ከሰዓት ትይዙታላችሁ። ልብ ከመፍረጥ ውስጥ ውጭ የነፋስ መጨበጫ የለውም። ልብ ከመፍረጥ ውጭ የዚህን ዓለም ደስታ እንፈልገዋለን፣ ይርቀናል፣ እንፈልገዋለን፣ ይርቀናል፣ እንፈልገዋለን፣ ይርቀናል። በዚህ ዓለም ላይ ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። አሳዶ መያዝ ገንዘብን የሚፈልግ ሰው ገንዘብ ከሱ ይርቀዋል። ሁለተኛ አላችሁ በነገራችሁ ላይ ትምህርት ሲሰጥ ወንጌል ሲሰጥ እንደዚህ ሰይጣን የሚጮኸው በእኔና በእናንተ ጸሎት ተቃጥሎ እንዳይመስላችሁ፣ መረበሽ ፈልጎ ነው። ማምላክን የዋ መስሏችሁ ተንኮሉን አታውቁትም እናንተ። አዎ መረበሽ ሲፈልግ እንደዚህ ነው የሚያደርገው። እየረበሸ እኮ ነው። አሁን አንዳንድ ሰዎች ሲያስተምሩ ሰይጣን ይቆምና ተቃጠልኩ ይላል። አዎ ትቃጠላለህ ይሉታል መልሰው። አይደለም መረበሽ ፈልጎ እኮ ነው ትምህርቱን። ረበሸን እኮ አያችሁ፣ ጀግና ነው እኮ። አሁን ሀሳባችሁን ወደዚህ አድርጉ። ከቃሉ ጋር ናችሁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሀዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው ለመደገፍ ነው? ሀብታም ነው ድሃ ነው ሀዘንተኛ? ለምን ይመስላችኋል? ሀብታም ነው ሀዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዲህ ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሊቱኝ ነገር። ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ? ይጨነቃል። መከራው እናቴ ያዝናል። ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨመረ አይል፣
ለሽናናቴ ማለዳ በቃ ከች ብሎ ተነስቶ ማለት ነው። እና አንድ ሰውዬ ሀብታም ነው እና እንቅልፍ አይወስደው እንዲህ ሲቋጥር ሲፈጥር። በኋላ የእሱ ሎሌ ደግሞ እንዲሁ ተኝቶ ያድራል። መሬት ላይ ነው እኮ ጠዋት በግድ ነው አንተ ተነስ ተብሎ ለስራ የሚነሳ። አሁን ድሮ ልጅ እያለ ታውቃላችሁ፣ እናንተ የከተማ ልጆች ናቸው። ገጠር እያለን ትኝት ብለን ከብት ስጠብቅ ትንሽ ልጅ ነን። አንተ ነግቷል ተነስ፣ ጤዛ ነው አልነሳም ተነስ ተብሎ እንደምንነሳ ተነስ ተብሎ ይነሳል። ይኸውላችሁ ማለት ነው። እናቴ የዚያን ጊዜው ጭንቅላታችን የታደለው ሐሳብ የለበት ምን የለበት። እገሌ ምን አለኝ ይሆን እገሌ ትናንት ያኮረፈኝ የለ በቃ ምን እረኛ ምን አለበት ይተኛ ይነስ እና ሰውዬ 300 ብር ሰጠው ለዚያ ድሃ። ቆይ እኔ እንደ ልቤ ካልጋ ላይ ተኝቼ እንደ ልቤ ሳልተኛ እያደርኩ ይሄ ሎሌ የኔ እንዳረጎት በልቶ እንቅልፍ እንደ ልቡ የሚተኛ ለምንድን ነው ብሎ ብር ሰጠው። አንድ ቀን ሌሊት 50 ብሯን ላክስቴ የለም ይበዛል 25 ላርገው እንትን 10ሩን ለገሌ ሲል ወገግ ብሎ ነጋ። በመነጋው ምን አደረገ? ጌታው ብረውን እንኩና እንቅልፌን ይመልሱልኛል ነው ነገራቸው እኮ። ስለዚህ የእግዚአብሔር ቤተሰቦች አሁን እኔ እንደዚህ የማረጋችሁ ድህነትን እያደነቁት ድሃውኑ እያልኳቸው አይደለም። የለም መስራት አለብን፣ ሀብት ሊኖረን ይገባል። እውነት ሐሰት ንገሩኝ እንጂ ኦርቶዶክሳዊነት ማለት የድህነት ምልክት ማለት አይደለም። ቅዱስ ዮሐንስ አፈወርቅም ብሏል፣ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ግን እናወግዛለን ይላል። ትዕቢትና ስግብግብነትን ግን እናወግዛለን። ትዕቢት አለ። ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። እንሰጣቸዋለን፣ ችግር የለም ነው። ግን አትፈልጉ። እንደዚህ ከቃሉ ጋር ናችሁ። ይሄ ነው። ሀብትን አታሳዱ። ሀብት የምታሳድዱ ከሆነ ሌባ ትሆናላችሁ። አንድ ጊዜ ከአዲስ አበባ አንስቼ ከብዙ ዓመት በፊት ነው ወደዚህ በመኪና እመጣለሁ እና ወደ አባይ በረሃው ስንደርስ 2 ሰዎች ነው የሚያወሩት እና ምን ቦታ ነው የምትሰራ ይለዋል። እዚህ ቦታ ነው እንደዚህ ነው ይላል እና ተፍ በይና ወቂበት እንጂ ይላል። ሰረቅ እያለው እኮ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እና ወይ እንደው እኮ ይገርማል እኮ። ይሄ ተፍ ማለት እንደ ዶሮ ያንተፋትፋችኋል። ልክ አይደለም። እውነቴን ነው የምነግራችሁ። ልክ አይደለም። በቃ ልክ አይደለም። ስሩ፣ ግን ለሀብት ግን አትጎምጁ። ከልቤንም ነግራችሁ አትጎምጁ። እንደዚህ ኖሮኝ እንደዚህ ይሄ ጾም የማይወድ ሰው አብይ ጾም አካባቢ እንደ አብይ ጾም ሊያበቃ 2 ሳምንት ሲቀረው 10 ቀን ሲቀረው ባፉ የሚለዋል በቃ እንደው በቃ ገና ሳምንት ሲቀረው ለሚስቱ ይኸውልሽ በጉን አርድልሻለሁ ቀደም ብዬ ጥብሱን ትሰሪልኛለሽ የሚል ገና እኮ ነው። ገና አልተከደፈም እኮ። እንደዚህ እኮ ነው ማለት ነው። ልክ እንደዚህ ገና ሳልሜት የሚያደርግ ሰው አለ። ገና ዶሮ እንኳን ሊታረድ አልተገዛም። ልክ እንደዚህ ሀብት እያሰበ የሚጎበጅ ሰው አለ። እየሄደ ሁሉ ለምሳሌ እሺ አስፋልት ላይ 2 ሚሊዮን ብር ወድቆ ባገኝ ከዛ በዚያ በ500 ሺህ ብር ምን ተገዛለሁ ምናምን እያለ እየደመረ ሁላ በሌለ ብር ሂሳብ እያሰላ የሚሄድ እንደ እኮ ይገርማል። እንደዚህ አይነት መጎምጀት ውስጥ አትግቡ። የዕለት ልብሳችን የዓመት ልብሳችን የዕለት ጉርሳችን ካገኘን ይበቃናል ብላ ቅዱስ ጳውሎስ ከመረከብነ ሲሳኤነ ወአራዘነ ያአክለና። በቃኝ ማለት ሰነፍ መሆን ማለት አይደለም፣ አለመጎምጀት ነው። ጉልበት እስካለህ ጤና እስካለህ ድረስ ጊዜን በአግባቡ ተጠቅመህ ስራ። ሰርተህ ባልመጣው ገንዘብ ላይ ግን በምኞት አትቃጠል። ይሄንን ነው የምነግራችሁ። ገንዘብ የሚፈልግ ሰው መጨረሻ ላይ እውነቴን እነግራችኋለሁ ገደል ይዞት ይገባል። ገንዘብ ወዳጅ ሰው ማለት እሱ ነው። 24 ሰዓት ለእግዚአብሔር ጊዜ የሌለው
ለቤተሰቡ ጊዜ የሌለው አሁን ራሱ የላችሁም ይሆናል። ነጋዴዎቹ ካላችሁ ስሙ። ለሚስቶቻችሁ ጊዜ የሌላችሁ ዝም ብለህ ደረሰኝ ስታቀናብር የምትውል አንተ ደረሰኝ ስትጽፍ ትውላለህ። ሚስትህ አይምሮ ውስጥ ሰይጣን ብዙ ጉድ ጽፎ ይቆያል። መጨረሻ ላይ ብዙ ካምፓኒ አደራጅታችሁ ስጨርሱ ትዳሩ ይበተናል። ለባሎቻችሁ ለሚስቶቻችሁ ጊዜ መስጠት ይገባል። ለልጆቻችሁ ጊዜ የላችሁም። የምታወርሷቸው ቤት ሰራችሁ፣ የምታወርሱት መኪና ገዛችሁላቸው፣ አይምሯቸውን ግን ሰይጣን ወርሶታል። ለምን ጊዜ አልሰጣችኋቸውም? ጊዜ መሰጠት ያስፈልጋል። እንዲያው በቃ በቃኝ በሉ። ቤተክርስቲያንም ኑ ሁልጊዜ እየባከናችሁ ሀብት አጠራቅሜ ስጨርስ አንድኛዬን ነገሮችን መስመር አስይዤ አንድኛዬን እመጣለሁ ስትል አንድኛውን ሞት ይዞ ይሄዳል። እውነቴን ነገ የኛ አይደለም። እግዚአብሔር የሰጠን እድል ዛሬ ነው። ዛሬን ነው መጠቀም። ስለዚህ የእግዚአብሔር ቤተሰቦች ለእግዚአብሔርም ለሰውም ጊዜ እንዲኖረን በቃኝ በሉ። እስቲ በቃኝ በሉ። አዎ ሲጀመር አሁን በእርግጥ ኢትዮጵያ ውስጥ በቃኝ የሚል ስብከት አይሰበክም። የለም ጦም ማደር ለሚያሰጋው ሕዝብ ስለ ሀብታም መሆን ገንዘብ አትውደዱ ተብሎ አይሰበክም። እንዲሁ ነገሩን ነው። እና ሁለተኛ ሰው ስለፈለገ ብቻ የማያገኛቸው 3 ነገሮች ብያቸዋለሁ። ሰው ስለፈለገ የማያገኘው ምንድን እንደሆነ ታውቃላችሁ? ክብር ይባላል። ምንድን ነው? ተናገሩ እንጂ። እሱ ሰው ስለፈለገ አይገኝም። ስለፈለጋችሁ አይደለም። ክብር የሚያስከትሉት ነው እንጂ የሚከተሉት አይደለም። ለምሳሌ አንድ ነገር ልንገራችሁ። የሆነ ሰው እናንተ ለምሳሌ ብትሾሙ በመንግስት መስሪያ ቤት ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ ልትሾሙ ትችላላችሁ። ሰዎች ምንድን ነው የሚያደርጉ? ከዚያ በኋላ እናንተን መፈታተን ከፈለጉ ማብሸቅ ይጀምራሉ። ተቀምጠው ስትመጡ አንነሳም ይላሉ። ለማብሸቅ እኮ ነው። አትቀጣው ነገር ምን ሆነ ነው ቀጣኸኝ ስትለው አልነሳልኝ ብለህ እንዳትል አይባልም። የውስጥ ሾህ ይሆንና የሚያበሽቅ ሰው አለ። ለዚህ መድኃኒቱ ምንድን ነው? ዝም። እስኪ ዝም በሉ። በቃ የሆነ ሰው እንደዚህ አለ አይደለ? ማብሸቅ ጀመረ። ዝም በሉ። ለዚያ እውቅና አለመስጠት ነው። ክብር አትፈልጉ። ከመጣ ይምጣ፣ ካልመጣ ስራችሁ ያስከብራችኋል። ለምን እንዲህ አላልከኝም? እኔን ያህል ሰው ደውዬልህ ምን ውስጥስ ብትሆን ለምንድን ነው ስልኬን ያልመለስከው አትበሉ። ዝም በሉት። እንዲህ አይነትን ሰው አክብሩኝ፣ ለምኑኝ ለሚል ሰው ክብር አይሰጠው። ዝም ማለት። እናንተ ሰውን አክብሩ እንጂ ሰው እንዲያከብራችሁ አትፈልጉ። አታገኙትም፣ በፍጹም አይገኙም። ሐማ የሚባል ሰው አለ። አሁን ለምሳሌ ልንገራችሁ። አብዛኛው ህሊናችን ሰላም የሚያጣበት ምክንያት ምን እንደሆነ ታውቃላችሁ? ምንድን ነው? እገሌ ለምን እንደው ደፍሮ እንዲህ ሊለኝ ቻለ ብለን ስለምናስብ የዚያን ጊዜ ህሊናችን አይምሮ ሰላም ያጣ። እንዴት ደፍሮ እንዲህ ሊያደርግ ቻለ? እንዴት እኔን ያህል ሰው እንዲህ ብየው እንዲህ አለኝ እያን ሁልጊዜ በሰው ነገር ጭንቅላታችን ሲታወክ ያድራል። ማንም እንዲያከብረን መጠየቅ የለም። ክብር ከእግዚአብሔርና ከልብ እንጂ ከሰው አይገኝም። ከሰው ክብር አትፈልጉ። እውነቴንም ነግራችሁ ሰው ለምንድን ነው ሰውን አክብረኝ ካላችሁት እንትን ነው የሚያደርጋችሁ? ቴሌቪዥን ለምሳሌ ቴሌቪዥን ማለት ቴሌቪዥን እኔ ስፈልግ በሪሞት ኦን አደርገዋለሁ። በቃይ ብዬ ሳስብ ደግሞ ኦፍ። ሰዎች ክብር እንደምትፈልጉ ከሆነ እንደ ቴሌቪዥናቸው ይዘጓችኋል፣ ይከፍቷችኋል። የሆነ ሰዓት እኔ በጣም ነው የማከብርህ ብለው ፍንክንክ እንድትሉ ያደርጓችኋል። የሆነ ሰዓት ደግሞ ያችን የለመዳችኋትን ክብር ይነሱና ደግሞ ያባሽቋችኋል። አሁን ወንዶችም ለሚስቶቻችሁ አንቺ ልጅ እኔ አክብሪ ብዬሻለሁ አይባልም። እንደዚያ የምትሏቸው ከሆነ ማብሸቅ በፈለጉ ቀን አለማክበር ይጀምራሉ። የዚያ ጊዜ ጠብ ይፈጠራል። ክብር እንደማትፈልጉ ለማንም ሰው ማሳየት ነው። ክብር ከማንም አትፈልጉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣
ራሱን ማክበር ከማይችል ፍጡር ክብር አትቀበል ይላል። እስኪ ራሳችሁን አክብሩት። ሁላችሁ ትችላላችሁ? አትችሉ። ራሳችን ማክበር አንችልም። ኃጢአት እያዋረደን አይደል? ሰው ያዋርደናል፣ አጋንንት ያዋርዱናል፣ ዘመንም ያዋርደናል። ለራሱ ክብር መስጠት ያልቻለ ሰው ፍጡር ላንተ ክብር አይሰጥህም። የክብር ባለቤት እግዚአብሔር እንዲያከብርህ ፈልግ እንጂ ይላል። እግዚአብሔር እንዲያከብርህ ከፈለግ ክብር መስጠት ከማይችሉ ፍጡራን ክብር መፈለግህን አቁም። ክብር የሚፈልግ ሰው አያገኝም። ለምሳሌ ሃማ የሚባል ሰው ነበረ። ሃማ መጽሐፍ ቅዱስ ላይ ያለ ታሪክ ነው። መርዶክዮስ የሚባለውን አይሁዳዊ ሳልፍ አልነሳልኝ አለ። እኔ ሳልፍ አልነሳም ብሎ እሱ የመንግስት ቢትወደድ ነው። የዚያ ጊዜ የነበረው የፋርስ ንጉሥ ባለስልጣን ነው ሃማ። መርዶክዮስ ደግሞ ስደተኛ አይሁዳዊ ነው፣ በምርኮ ያለ እና አይነሳለትም። አልነሳልኝ አለ ብሎ ተናዶ ምን እንዳደረገ ተመልከቱ። መርዶክዮስ በ7 ክንድ እንጨት እንዲሰቀል አዘዘ። አይገርማችሁም? ምን ብሎ ነው? እራት አልበላው አለ። ሄዶ እቤቱ ሄድና እራት እንዴት ብሎ ይብላ። ሚስቱ ምን ሆነ ነው አለችው። እንዴ ንጉሥ ድግስ አልጠራም? ኧረ ከኔ በቀርም የተጠራ የለም። እና ምን ገጠመ? እንዴት ምን ሆነሃል? መርዶክዮስ የሚባል ሰው አልነሳልኝ እያለ አወከኝ እባክሽ አላት። ታዲያ እሱማ ስልጣኑ በእጅህ አይደለም እንዴ? ስቀለው አለችው። 7 ክንድ እንጨት አዘጋጅቶ ሊሰቅለው ፈለገ። ይሄ ብቻ አይደለም። በ127 ግዛቶች የሚኖሩ አይሁዳውያን በዚህ ሰው ስሜት ምክንያት እንዲጨፈጨፉ አዘዘ። ይገርማል እኮ ከመቀመጫው ሳይነሳልኝ ቀረ ብሎ በሀገሩ ያሉ ህዝቦች እንዲጨፈጨፉ ሰውየው እንዲሰቀል አዋጅ ነገረ። አይገርማችሁም? አንድ ሰውዬ ከመቀመጫው ሳይነሳልኝ ቀረ ብሎ ለሱ ስሜት ተብሎ በሀገር ያለ ህዝብ እንዲታረድ ታዘዘበት። ለአንዳንድ ሰዎች ኩርፊያ ተብሎ እኮ ስንት ችግር ይፈጠራል መሰላችሁ? ለአንዳንድ ሰዎች ክብር ሲባል ኔሮን ቄሳር የሚባለው የሮማ ንጉሥ ሮማ ከተማን ያቃጠላት ከተማው አረጀ፣ እናንተ ብዙ ደስ አይልም አለና አፍርሼ ልስራስ ብል ህዝቡ እኛ ስንት ድሃ ጦም እያደረ ከተማ እንዴት አፍርሰ ትሰራለህ ይሉኛል አለና እስቲ አቃጥሏት አለ። አቃጠልና እሳቱን እያየ ይዝናና ነበረ፣ በውጭ ሆኖ እያየ። በኋላ ደግሞ ተሰራ። እንደዚያ ብሎ ለሱ ስሜት ብሎ አቃጥሎ ደግሞ ምን አረገ መሰላችሁ? ይሄ ከተማ የተቃጠለ በክርስቲያኖች ጣዖቶቻችን ተበሳጭተውብን ነው ብሎ ደግሞ ህዝቡ ክርስቲያኖችን እንዲጨፈጭፏቸው አደረገ። ደግሞ ስሜትን እንዲህ ያለ የክብር ስሜት ፈላጊ ሰው ቤተ ክርስቲያን ውስጥ አይረባ፣ ተቋም ውስጥ ቢያስገቡት አይረባ፣ ቤቱን ትዳሩን መምራት አይችል። ክብር የሚፈልግ ሰው ለጉርብትና አይመች፣ ለጓደኝነት አይመች። አክብሩኝ 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 ማለት ለምንም የማይመች ሰው ነው። ክብር የምትፈልጉ ከሆነ እንደ ተራራ ማንም ሰው ይንዳችኋል። መንገድ ሲሰሩ የመንገድ ትራንስፖርት ባለሙያዎች ምኑን ነው የሚንዱት? ተራራውን ነው ሜዳውን ነው የሚንዱት? ንገሩኝ እንጂ። ስለዚህ ትዕቢተኛ ከሆንክ ትናዳለህ ይላል ዜና አበው ላይ። ሜዳ ግን አይናድም፣ ቀድሞ ራሱ ዝቅ ብሏልና። ዝቅ ካልክ ትሁት ከሆንክ ማንም አይረግጥህም፣ አይንድህም። ለክብር አለመጨነቅ አትጨነቁ። የምንጣላው እኮ በክብር ነው። ታደርገዋለህ። ይገርማችኋል። አይ ታምር እኮ ሰበካ ጉባኤ ውስጥ ያለ ጭቅጭቅ እዚህ ደብር አላልኩ፣ መረጃ የለኝም። ጭቅጭቅ ሰበካ ጉባኤ ላይ ያለው ጭቅጭቅ
ሲደመር ሲቀነስ ሲባዛ ኦዲት ቢደረግ የጭቅጭቁ መነሻ ምን እንደሆነ ታውቃላችሁ? ክብር እኮ ነው። ሳያችሁ እኔ የምለውን ቃል ሁሉ እያደናችሁ መቃወም ነው ስራችሁ ይላል አንዱ። ለክብር እኮ ነው ማለት ነው። አቶ ገሌ ግን እረፍ ተደጋጋሚ እኔን መቃወም ጀምራል። እርሱ በቃ በመበላለት ይሆናል። ጉዳዩ ይጠቅማል ሳይሆን ማን ነው የተናገረው መባል ይጀምራል። እያለ ይቀጥላል። ገብቷችኋል? እያለ ይቀጥላል እስከ ላይ ድረስ ማለት ነው። ምን ለምን አልናገረውም? ቅዱስ ሲኖዶስ ውስጥ አባቶቻችን እንዳይስማሙ የሚያጨቃጨቃቸው ምንድን ነው? ክብር ነው። እኔ ያልኩት ይሁን ነው። የትም ቦታ ላይ ክብር ነው። ባልና ሚስትን የሚያጨቃጭቅ ምንድን ነው? ክብር። እንትና የሚባለውን ጎረቤታችን እንጥራው ብያለሁ። አይ እኔ ብዙ ጠባዩ አይመቸኝም እንዳጠራው ይመጣል ብዬሻለሁ እናያለን። እንግዲህ ይሄ ሁሉ ችግር የሚመጣው ከምን ይመስላችኋል? ክብር እኮ ነው። አይ አንዳቸው ቢሸነፉስ? አይ ወይ እንግዲህ ባለቤቴን ከከፋት ወይ ማስማማት ነው ያለብኝ እንጂ ይቅር ምን አደርጋለሁ ማለት አንድ፣ ወይም ደግሞ እኔ ደስ ባይለኝስ ባለቤቴ ካለ ይምጣ ማለት የለም። በቃ ተያይዞ እንደው ግብ ነው እኮ። ይሄ ሁሉ ምንድነው? ክብር ነው። ልጆች ህፃናት እድገታቸውን የሚያረጋግጡት በምን እንደሆነ ታውቃላችሁ? እምቢ በማለት ነው። ቆይ እንዲህ ነው እድገቴን ተቀብለውታል አልተቀበለውትም ብሎ የሚያረጋግጠው እምቢ በማለት ነው። 15 16 ዓመት ሲሆነው ልጅ እንዲህ እንድታረግ አይቻልም። ለምን? የዚህ ዓለም መሪነት ተቀብላችሁታል ወይ ነው። ወደዚህ ዓለም ተቀላቅያለሁ የኔን እድገት እውቅና ስጡት ነው ነገሩ። ህፃናትም ክብር። ልጆችን አይታችኋታል? ክብር መከራ እንደሆነ ልጆች ምን ያደርጋሉ መሰላችሁ? ይወድቃሉ ጭቃው ላይ። ጎሽ የኔ ልጅ ጎበዝ፣ የኔ ልጅ ጎበዝ፣ ምንም እኮ አልሆነም ጀግና እኮ ነው ስትላቸው ብላሉ ይነሳሉ። ለዋሳ ካላችሁት ያለቅሳል። ተናዶ ነው እንጂ አሞት አይደለም። ካደነቃችሁት ደግሞ ቢያማውም ደስ ይለዋል። ክብር ነው። እና ክብር መፈለግ እንዴት ያለ ዕዳ መሰላችሁ! አታገኙትም፣ አትፈልጉ። ስሩ ግን ይከተላችኋል። ሶስተኛው እየፈለጉት የሚታጣ ምን እንደሆነ ታውቃላችሁ? ደስታ። እስኪ ደስታ በሉ። እየፈለጉት ምን ያደርጋል? እነዚህ ሶስቱ ሲከተሏቸው የሚርቁ ነፋሶች ናቸው። ሰሎሞን ይህን ነው ነፋስን እንደመከተል ነው ያለ። ደስታን ፈለገ። ለምሳሌ ገንዘብን ግን ካልፈለጉት ይመጣል። ሰሎሞን ለምሳሌ ምን አደረገ? በ12 ዓመቱ ጌታን እግዚአብሔር ሆይ ምንም ስጠኝ አልልህም፣ ጥበብ ስጠኝ አለው። እግዚአብሔር እሳ ምን አለው? ያለመንከኝን ገንዘብን ጨምሬ እሰጥሃለሁ አለው። ስላልፈለገ ማለት ነው። ገንዘብ ሲሸሹት ይመጣል፣ ሲከተሉት ይርቃል። ደስታም እንደዚህ ነው። ይኸው ደስታን ለማግኘት ብዙ ነገር ተደረገ፣ አታገኙትም። የመከራ ምንጩ ደስታ ፈላጊነት ነው። ለምሳሌ ቲክቶክ ታውቃላችሁ? የምታውቁት እስኪ የምታውቁ ቲክቶክን አውጡ እንጂ በደንብ አውጡ። በደንብ አውጡ። በሞት ያውጡ በደንብ አድርጋችሁ። ሊቅ ነው ህዝቡ እናንተ። በጣም ግሩም ነው። ቲክቶክ ታውቃላችሁ? እሺ ወደ ሀሳቤ ልውሰዳችሁን። ስራ ቲክቶክ እንትን ይላል፣ ድንበር አለው የለውም? ማለት ያበቃል። ስክሮል ስታደርጉት ምንድን ነው የሚያደርገው? ዝም ብሎ ምን ማለት ነው? መሄድ ነው። ለምንድነው እንደዚህ የተደረገ? ሰው እንዳይረካ ነው። ሰው እንዳይረካ ይችን አይቼ እስቲ ቆይ ደግሞ ይችን ሊያት ስለ አይንህ ጠፍቶ ቁጭ። ደስታ ግን የለም። ጭንቅላት ፈዞ፣ አይምሮ ደንዝዞ፣ ልብ ባክኖ፣ አይንህ ደም ለብሶ፣ ጉልበት ደክሞ፣ እቅድህ ጠፍቶ፣ ዓላማ ባክኖ፣ ከስራም ሳትሆን ጭንቅላትን ማዞር። ደስታን ከዚህ አትፈልጉት።
መጠጥ ሰው የሚጠጣው እስኪሰክር የሚጠጣው ለምንድን ነው? ደስታ ፍለጋ ነው። መከራችን ያየ ነው በመጠጥ። አሁን እኔ አብነት ትምህርት ቤት አለኝ። 100 ሺህ ብር ስጡኝ ብል የሚያቀምሰኝ የለም። ውስኪ ግን 160 ሺህ ብር ገዝቶ ይጠጣል። ምን ፍለጋ ነው? ደስታ ነው። ውስኪ አረቂ ስሟን ቀይራ ነው በሰው ላይ የምትቀልለው። የእውነቴን ነው። አዎ ታሽጎ ሲመጣላችሁ ጊዜ ውስኪ እንዲሁ እኮ ይገርማል እኮ። ሐዘንን የሚያስረሳው መጠጥ መስሏቸዋል? አይደለም። ለምሳሌ አሁን አንድ ሰው ባንክ ያለብህን ዕዳ መክፈል ስለማትችል ከሰኞ ጀምሮ ቤቱ የሚታገድ መሆኑን ብሎ መንግስት ቢጽፍበት ያንን ለመርሳት ይዞ ይጠጣል። ሲጠጣ አይምሮው ድውዝ ብሎ በቃ ጭንቅላቱም ይለዋል ዕዳ የለብህም ይለዋል። ተኝቶ ሲነሳ ለካ ቤቱ ሊታሸግ ነው። ይመጣል ደግሞ ያ ጭንቅላት ባለው ዕዳው አሁንም አለ። ጠጥተህ ስጨርስ ዕዳ የሌለብህ ባለጸጋ ትሆናለህ። ፎቁ ያንተ፣ ባህር ዳር በአጠቃላይ ያንተ፣ አዲስ አበባ ያለ ንጉሱ አንተ፣ ሁሉ ነገር ማለት ነው። በቃ ሊቁ አንተ ሁሉ። አፄ ቴዎድሮስ በፈረስ እየሄዱ አሉ። አንድ ጊዜ አንዱ ሰው ሰክሮ ጌታው ይሄ ፈረስ ይሸጣል? ንጉሱን ማለት እኮ ነው እንግዲህ ተመልከተዋል። እና ሰው ሲሰክር እኮ ንጉስ ሁሉ ነው። እዛ ይሄ አርበኞቹ ይሄ የውሻ ሬሳ ንጉሱን እንዲህ ይላል እንበለው አሏቸው። ታውት ነገ ነው የምናነጋገረው፣ አሁን እሱ አይደለም ማለት። በበነጋው እናበሉት አሉ። መጣ። ፈረሱን ግዛኝ አሉት። ብያለሁ እንዲህ አለ። አዎ ብለሃል። አይ ትናንት ብቻዬን አልነበርኩም ከነጌሾ ከነብቅል ጋር ነበልኩ አላሉ። ስለዚህ አሁን የምነግራችሁ ምንድነው? ሲነጋ መከራ እንዳይወርድብን ሁሉ በመጠን ይሁን፣ ሁሉ በልክ ይሁን። እዚያ ውስጥ ደስታ አትፈልጉ። ግብረ ሰዶማዊነትን ግፍን ያመጣው ደስታን ያለመጠን መፈለግ ነው። ደስታን ማደን ነው። ቁጭ ብላችሁ አሁን ረሃብ አለ፣ በየቦታው ደም እየፈሰሰ ነው። ግን ቁጭ ብላችሁ ጃምቦ ሀውሱ ቁጭ ብላችሁ የምታመሹ ወንድሞቻችን፣ የዚህ ዘመን ወጣት ሲያወራ ምን ይላል? በሰላም ነው ይላል። ነውር አይደለም? ነውር ነው። ባህር ዳር ላይ አሁን እውነት የሚሰከርበት ጊዜ ነው አይደለም? አይደለም። በእውነት ጅል ይመስል እንዲሁ ሰውዬ ነው አሉ። ከጓደኛውን ጋር መንገድ ሲሄዱ ብሎ መንገድ ላይ ተኝተው ጅብ መጣና ቀጨም አረገዋሉ። እግሩ ቀርጫውጫው ሲያረግ ዘራፍ አለ ያኛው። አንተ ተው የኔን እግር ነው እንዳታስፈጀኝ አለ። እግሩን እየበላው የጅል ነገር አለው መስሎታል። እንዳታስፈጀኝ ይላል። ምን እያረገው ነው? እንዲሁ እግሩን እኮ ነው። ሰው በየቦታው እየሞተ ደም እየፈሰሰ የሰው ልጅ እንደ ዶሮ እየታነቀ እንዲሁ አሁን ይሰከራል። አረ ነውር ነው። እውነቴን በልክ ቢሆን አይሻልም? ተው እስኪ ውሃ ጠጡ። ምን ይሆናችኋል? ከዛሬ ጀምሮ የምትጠጡ ሰዎች ውሃ ጠጡ። ምን ይሆናችኋል? ታው አላችሁ። ደስታን መጠጥ ውስጥ ከፈልጋችሁት አታገኙትም። ዘፈን ውስጥ ከፈልጋችሁት ኢንተርኔት፣ ዩቲዩብ ምናምን አታገኙትም። ደስታን የሚፈልግ ክብርን የሚፈልግ ገንዘብን የሚፈልግ ሰው አያገኝም። የሚሸሽ ግን ያገኘዋል። አረጋዊ መንፈሳዊ ዘያሐስሶን ለክብራት ይጎየያ እምኔሁ ከመጽላሎት፣ ክብርን የሚፈልግ ሰው እንደ ጥላ ይሸሸዋል። ለምሳሌ ንገራችሁ፣ ጥላ ታውቃላችሁ? ፀሐዩ በጀርባዬ ቢሆንና ጀርባዬን ለፀሐይ ሰጥቼ ጥላዬን ብከተለው ምንድን ነው የሚያደርገው? ንገሩኝ እንጂ። አቤት! ይህ ዓለም እንደ ጥላ ያልፋል የተባለ እኮ ለዚህ ነው። ጥላ ነው የተባለበት ምክንያት ጥላ ሲከተሉት መሸሽ ነው።
አይገኝም። ይህ ዓለም እንደዚህ ነው። አሁን ወደ ፀሐዩ ልዙርና ደግሞ ወደ ፀሐዩ ልሄድ። ጥላዬ ምንድን ነው የሚያደርገው? ምን ያደርጋል? ወደ ክርስቶስ ስንዞር ሶስቱም ነገሮች ምን ያደርጉናል? እየተከተሉን ይመጣሉ። ክብርም፣ ገንዘብም፣ ደስታም እየተከተለን ይመጣል። ወደ ክርስቶስ ከዞርን ማለት ነው። ከሱ ዙረን ግን እነዚህ ልቅምቃሚዎች እንፈልጋቸው ብንል በፍጹም ልባችን ያደክሙታል። ሰሎሞን ያላገኘውን ደስታ እኛ ልናገኘው ነው? 40 ዓመት ጠላት ሳይነሳበት እስራኤልን እንደ ሰም አቅልጦ የገዛው ንጉሥ ደስ አለው አለ እኮ። ያን ያክል ቤት የሰራ ከህንድ እንቁ እያስመጣ ጽድ እያስመጣ ቤት አሰርቶ ደስ ያላለው በዚያ ሁሉ አዝመራ፣ በዚያ ሁሉ ሴት ብዛት፣ በዚያ ሁሉ መብል መጠጥ፣ በዚያ ሁሉ የቤተ መንግስት ጌጥ ያላገኘውን ደስታ እኛ ልናገኝ አንችልም። ንስሐ ሲገባ ግን ደስ አለው። እግዚአብሔር የጥበብን ምንጭ በልቡናው አፈሰሰለት። እውነተኛውን ደስታ እግዚአብሔርን አገኘው። ከዚያ በኋላ በቤተ ክርስቲያን ውበት ደስ አለው። እትሐሰይ ብኪ እህቴ መራት፣ እህቴ ሙሽራዬ ባንቺ ደስ ይለኛል አላት ቤተ ክርስቲያን። በእግዚአብሔር መደሰት ጀመረ። መዓዛ ፍረትኪም ኩሎን አበው፣ የሽቱሽ መዓዛ ከመዓዛ ሁሉ ይበልጣል አላት ቤተ ክርስቲያን። ደስ አለው። ንስሐ ገብቶ ከመጽሐፍ ቅዱስ በብሉይ ኪዳን ከተጻፉ መጻሕፍት ሁሉ እጅግ በምስጢሩ ጥልቅ የሆነውን የመጽሐፍ ራስ የሆነውን መጽሐፍ ጻፈ። ንስሐ ለዚህ ያበቃል። የንስሐ መጨረሻው በክርስቶስ መደሰት ነው። እናት ልጇን 2 ዓመት 3 ዓመት ጡት ከጠባ በኋላ በቃ ብላ ጡት ትከለክለዋለች። አንዳንድ ጊዜም ታውቃላችሁ አይደል? ዛሬ በከተማ ይደረግ አይደረግ አላውቅም። ገጠር ግን ስናድግ ልጅ የእናቱን ጡት እምቢ ካለ እንትን ይቀባበታል፣ መራራ ቅጠል። ሲያስጠላ አካ ነው ይባላል። ዝም ይላል። እዚያ በኋላ አርፎ ቁጭ ይላል። ግን እናት ጡቷን የምትከለክለው ለምን እንደሆነ ታውቃላችሁ? የወተት ጊዜ ደካማ ምግብ ነው። ከዚህ በኋላ ጠንካራ ምግብ መልመድ አለብህ ልጄ ነው። አድገሃል። የሚሻል ምግብ እንግዲህ ይሄኛው ነው። ንፍገት ግን አይደለም። እንዲሁም እናቶቻችን የሚቆረቁራቸው ልጆቻቸውን ካላጠቡ ነው። ጠንካራ ምግብ ብላ ነው። እግዚአብሔር ትንንሽ ደስታዎቻችንን የሚከለክለን ትልቅ ደስታ ልስጣችሁ ልጆቼ ብሎ ነው። የምትደሰቱበትን ጥቃቅን ነገር ተውት፣ እኔ ትልቅ ደስታ ሰጣችኋለሁ። እንኳን የኛ ልቅምቃሚ ነገር የሰሎሞን ትልቁ ደስታ ሁሉ ምን አለው? ሁሉም ከንቱ ነበር አለ። አዝማሪዎችን ማበዛው፣ አትክልትም ተከልኩ፣ ሴቶችንም በዙ፣ ግን አለ ሁሉም ከንቱ ነበር። መጽሐፈ መክብብ ምዕራፍ 1 ቁጥር 1 ጀምሮ አንብቡት። ሁሉም ነፋስን እንደመከተል ነው። ከፀሐይ በታች አዲስ ነገር የለም። ለልብ ሐዘን ነበር አለ። በንስሐው ግን ይህን የመሰለ መጽሐፍ አፈራ። እኛም ንስሐ ገብተን እንደ ሰሎሞን ፍሬ እንድናፈራ እግዚአብሔር ልባችን ይመልሰው፣ ልባችን ይመልስልን። እዚህ ውስጥ ምን አለ? ስምህ እንደሚፈስ በሉ እንጂ ተናገሩ እንጂ። መኃልየ ዘሰሎሞን ላይ አንድ ነገር ልጠቁማችሁ። መኃልየ ዘሰሎሞን ጥልቅ ምስጢር የያዘ ስለሆነ ሴትን የሚመለከቱ አንቀጾች ሁሉ የቤተ ክርስቲያንና የድንግል ማርያም ናቸው። ገብቷችኋል? ሰማችሁኝ? ስትጸልዩት እና በደንብ ጸልዩት። ግን ስትጸልዩት የማይመስሉ የሚመስሉ ቃላት አሉ። ይሄ የሴቶችን ውበት ያደንቃል፣ እንዲህ ይላል፣ እንዲህ ይላል። ግን ያ ውበት የቤተ ክርስቲያን ነው፣ ምስጢር ያለው ነው። የሚረብሿችሁን ቃላት ትርጉማቸው መንፈሳዊ ነው። ያንን እያሰባችሁ ጠንከራችሁ ዝም ብላችሁ ጸልዩ። ብትጸልዩ ትልቅ ክብር ታገኙበታላችሁ። ምን አለ? ስምህ እንደሚፈስ ዘይት ነው። እንደዚህ የሚለው ማንን ነው? እግዚአብሔርን። በብሉይ ኪዳን ማናት የምትለው እንደዚህ? መቅደስ ወይም ቤተ እስራኤል፣ የእስራኤል ጉባኤ። ስምህ እንደሚፈስ ዘይት ነው የምትለው ማንን ነው? እግዚአብሔርን። ለምን? 3 መሰረታዊ ነገሮችን ተናግሬ ትምህርቴን እቋጫለሁ። የእግዚአብሔር ስም የሚፈስ ዘይት ነው። ዘይት እንግዲህ ምን ማለት መሰላችሁ?
ዘይት በእስራኤል ዘይት የሚባለው ይሄ ዘይት ብቻ አይደለም። 4 የሽቱ ቅመሞች ናርዶስ፣ ቀናንሞስ፣ ጵስጥቂስ የሚባሉ እነዚህ ሽቶዎች ይጨመሩበታል። 4 ሽቱ 5ኛ ዘይት ይጨመርበታል። ይሄ ነው እንግዲህ የሚፈስ ዘይት የተባለው የሽቱ ዘይት ማለት ነው። ናርዱ የሚባለው ነው። ከናርዶስ፣ ከቀናንሞስ፣ ከጵስጥቂስ አንድ ደግሞ አለ። እነዚህ ሁሉ ተጨምረው 4 ሽቶዎች 5ኛ የወይራ ዘይት ይጨመርና ይሄ በእስራኤል የሚፈስ ዘይት ይባላል። ያ ዘይት ምን ያደርጋል? ነገስታት ያንን ተቀብተው ነው የሚነግሱት። አንደኛ ሳሙኤል ምዕራፍ 10 ቁጥር 1 ላይ ማንበብ ትችላላችሁ። መጽሐፈ ነገሥት አንደኛ ሳሙኤል ምዕራፍ 16 ላይ ማንበብ ትችላላችሁ። ሰው ተቀብቶ የሚነግሰው በዚህ ነው። ስለዚህ ያነግሳል። ሊቃነ ካህናት ተቀብተው የሚነግሱት በዚህ ነው። ካህን የሚሆኑት ተቀብተው ነው። በብሉይ ኪዳን ነው እያወራኋቸው ያለ። የቤተ መቅደሱ ነዋያተ ቅድሳት በሙሉ ጭልፋው፣ ማንኪያው፣ ድስቱ፣ ኦሪት ዘጸአት ላይ ያለው የቤተ መቅደስ መገልገያዎች በሙሉ ኩስኩስቱ ሁሉ በሜሮን ይቀባል። ታቦቱ በዚያ ተቀብቶ በቅዱስ ዘይት ነው የሚከብረው። በዚያ ይከብራል። ስለዚህ እንደሚፈስ ዘይት ነው ማለት ያ እንደሚያከብር ያከብራል ማለት ነው። ለምሳሌ አንድ ኩስኩስት ወይም ድስት አለ። በግ ይሰው ስለነበረ እቤታችን ሲቀመጥ በቃ ድስት ነው፣ ሸክላ ነው። ግን የነካው ሁሉ ይቀደሳል። ያለ አግባብ የነካው ደግሞ ይረገማል። ግራር እንጨት ከጫካ ሳለ በቃ እንጨት ነው፣ ለማገዶም ይሆናል፣ ለአልጋ መስሪያም ይሆናል። ታቦት ሆኖ ሜሮን ከተቀባ ያ ዘይት ካረፈበት በኋላ ደግሞ የነካውን ይቀድሳል፣ አላግባብ የነካውን እጅ ይቆርጣል። ስለዚህ ለምንድን ነው ያ ዘይት የሚያከብር ነው? ስምህ እንደሚፈስ ዘይት ነው ማለት ያከብራል ማለት ነው። የማን ስም? የእግዚአብሔር ስም። ዘይት በፈሰሰበት ዕቃም ሆነ ሰው ላይ ክብር እንደሚያርፍ ሁሉ የእግዚአብሔር ስም ባረፈበት ቦታ ሁሉ ክብር አለ። የእግዚአብሔር ስም ባረፈበት ቦታ ለምሳሌ እስራኤል ተባሉ። እስቲ እስራኤል በሉ። ኤል ማለት ምን ማለት መስላችኋል? እስራኤል ኤል ማለት እግዚአብሔር ነው፣ አምላክ ማለት ነው። እስራኤል ማለት ሕዝበ እግዚአብሔር ማለት ነው፣ የእግዚአብሔር ሕዝብ። ስለዚህ ስምህ እንደሚፈስ ዘይት ነው። ሰምታችሁኛ አይደል ምዕመናን? ዘይቱ ያረፈበትን ዕቃ ሁሉ ምን ያደርገዋል ነው ያልኳችሁ? ምን ያደርገዋል? ያከብረዋል አይደለም ያልኳችሁ? የእግዚአብሔር ስም ያረፈባቸውን ሁሉ ምን ያደርጋል? ያከብራቸዋል። እስራኤል ተባሉ። ኤል የሚለው ስም የት ላይ አለ? እስራኤል የሚለው ላይ አለ። ሕዝበ እግዚአብሔር፣ እግዚአብሔር የሚለው አብሯቸው አለ። ታዲያ ልብ ብላችሁ ስሙ። ይሄ ስም የተሰጠ ለማን ነው? ለያዕቆብ ነው።